የሲዝኑ የመጨረሻ ግምት 11ኛ ሳምንት ላይ ነው አሁን የምንገኘው። በእንግሊዝ ፕሪሚየር ሊግ አርሰናል ይመራል በ26 ነጥብ፣ ማንቸስተር ሲቲ በ22 ይከተለዋል። ቼልሲ 20 ነጥብ ይዞ ሰንደርላንድ በ19 ቶፕ 4 ውስጥ ነው የሚገኙት። ግምት ከተባለ ግን የእግር ኳሱ ዓለም አያርፍምና 38ኛው ሳምንት ላይ ይሄ የውድድር ዘመን ጥንቅቅ ሲል ማን ይሆን በሰንጠረዡ አናት ላይ የሚቀመጠው? ዘንድሮ አርሰናል ሻምፒዮን ሆናል። አረ ሲቲ መጥቷል፣ አመጣጡ ያስፈራኛል። አይ ሊቨርፑልን አትናቀው፣ ካንሰራራም ያቆም አይኖርም። አረ ቼልሲ ድምፁን አጥፍቶ ጠንካራ ቡድን ነው። አረ በእንግሊዝ ፕሪሚየር ሊግ እኮ ሰርፕራይዝ ቲም አይጠፋም፣ ቢያንስ ቶፕ ፎሩን የሚያተረማምስ ድንኳን ሰባሪ። ሰንደርላንድ ዘንድሮ እንደዛ እንዳይሆን የሁላችንም ውይይት ነው አይደል? ይሄ የኒውካስል ዩናይትድ ዕጣ ፈንታስ ዩናይትድ በቻምፒየንስ ሊግ ደረጃ ያጠናቅቅ ይሆን ወይ አይደለ? ውይይታችን ሁሉ ይሄ ነው። ከሁሉ በላይ ደግሞ አርሰናል ክብሩን አሳልፎ ይሰጣል ወይስ ዘንድሮ በተለየ ሁኔታ ጠንክሮ እስከ መጨረሻው ያጠናቃል? ኦፕታ እንደሚለው አርሰናል ይህንን የውድድር ዘመን በ82 ነጥብ ያጠናቅቃል። ማንቸስተር ሲቲ በ75፣ ሊቨርፑል 74፣ ቼልሲ 67፣ ማንቸስተር ዩናይትድ በ5ኛ ደረጃ ነው የሚያጠናቅቀው በ60። ከዛ ክሪስታል ፓላስ 6ኛ፣ ሌሎቹ የተለመዱት ደግሞ ኃያላን ቶተንሃም 9ኛ፣ ኒውካስል ዩናይትድ ዘንድሮ አይቀናውም በሰንጠረዡ አጋማሽ 10ኛ ነው የሚያጠናቅቀው ብሏል። በርንሊ፣ ሊድስ ዩናይትድ እና ወልቭስን ወራጆች ብሏቸው